ይሄ የምታዩት ፍጥረት የሌላ ፕላኔት ሳይሆን እዚሁ ምድራችን ውስጥ ያለ ድቅድቅ ጨለማ ውስጥ የሚኖር ፍጥረት ነው። ሰላም ቤተሰቦች ሁሉ መልካም፣ ሰላም ወንድሜ ሁሉ ሰላም አለ። ስታር ኖዝድ ሞል ይባላል። በጣም ትንሽዬ ፍጥረታት ነው። ከአይጥ ትንሽ ከፍ የሚል ነገር ነው። የሚገርም ነገር 22 ጫፎች እዚህ አፉ አካባቢ ያሉ ስጋዎች ናቸው 22። እነዚህ ጫፎች ከ100,000 በላይ የነርቭ ሴል አላቸው በዙሪያው። የሚገርም ነገር ምግብን በዓለም ላይ በፍጥነት ምግብን ሰርች አርግቶ በማግኘት በማሽተትም ሊሆን ይችላል። ይሄንን እንስሳ የሚያክለው የለም። አንድ ነገርን ምግብ ነው አይደለም የሚለውን ከአንድ የሰከንድ ሽርፍራፊ ወይም ማይክሮ ሰከንድ በታች ምግብ ነው አይደለም ምን ያውቃል፣ ዲቴክት ያደርጋል በእነዛ ነገሮች። እነዚህ ስጋዎች እንደ ሰው ልጅ ጣትም ይጠቀምባቸዋል። እኛ በጣታችን እንደምንዳው እሱ በጣቱ እንደዛ ነገሮች ይምስና ይውጣል ማለት ነው። መሬት ቆፍሮ ነው የሚኖረው በጣም በድቅድቅ ጨለማ ውስጥ። አይኑ በጣም ደካማ ነው። እንደውም ሳይንቲስቶች ምን ይሉታል ይሄንን ፍጥረት በአይኑ ሳይሆን በአፍንጫው የሚመለከት ነው የሚሉት። ውሃ ውስጥም ምርጥ ዋናተኛ ነው። ምግቡን ከውሃም ይፈልጋል። ውሃ ውስጥ ደግሞ እንዴት እንደሚያውቀው ታውቃለህ? በእነዚህ አማካኝነት ውሃው ላይ ልክ እንደ አረፋ ነገር ይሰራና ወደ ውጭ ማለት ነው ወደ ውስጥ ኢሚዲየትሊ ይስበዋል። እነዛን አረፋ ነገሮች ለምንድን ነው መሰለ አውጥቶ እንደጋ የሚስበው? ምግብ የቱ ጋር በምን ያህል ርቀት እንዳለ ሴንስ ለማድረግ ነው። እጅግ በጣም የሚገርም ፍጥረት ነው እና በዚህ የተነሳ በዓለም ላይ አንድ ነገርን ምግብ ነው አይደለም የሚለውን ነገር ለማወቅ የሚስተካከለው የለም። ከየትኛውም እንስሳ የማሽተት አቅሙ ከማንም በላይ ነው። እንደሚመቻችሁ ተስፋ አደርጋለሁ። አመሰግናለሁ።